ሰውነታቸውን እንደ ሕያው ስዕል የሚቀቡ በጭቃና በነጭ ድንጋይ ዱቄት የሚያስደንቁ ቅርጾችን የሚሰሩ አስገራሚዎቹ የካሮ ህዝቦች። የካሮ ህዝቦች ወይም ካራ በመባልም የሚታወቁት በደቡብ ኢትዮጵያ በኦሞ ወንዝ ዳርቻ ይገኛሉ። በቁጥር ትንሽ ቢሆንም በአካል ስነ ጥበባቸው ግን በዓለም ላይ ታዋቂ ናቸው። የካሮ ህዝቦች ቁጥር በግምት ከ1500 እስከ 2000 ሰዎች ብቻ እንዳሉ ይታመናል። ይህም በኢትዮጵያ ውስጥ ካሉ ትንንሽ የህዝብ ቁጥር ካላቸው ጎሳዎች እንዲመደቡ ያደርጋቸዋል። ነገር ግን ዓለም እነሱን የሚያውቃቸው በአካላቸው ላይ የሚሰሩት ድንቅ ስዕሎችን ነው። ነጭ ጭቃ፣ ቀይ ድንጋይ፣ ቢጫ ማዕድናትና ጥቁር የተፈጥሮ ቀለሞችን በመጠቀም በሰውነታቸው ላይ የሚሰሩት ቅርጾች በእያንዳንዱ ቀን ሊለያዩ ይችላሉ። ይህ ውበት ብቻ አይደለም። አንዳንድ ቅርጾች ጀግንነትን ይወክላሉ፣ አንዳንዶቹ በዓላትን፣ ሌሎቹ ደግሞ ለጋብቻ ወይም ለልዩ ስነ ስርዓቶች የሚዘጋጁ መሆናቸውን ያሳያሉ። በተለይ ወጣቶች በፈጠራ ችሎታቸው ይታወቃሉ። አንድ ሰው በሌላው የካሮ ሰው ሰውነት ላይ ስዕል ይሰራል። ይህም እያንዳንዱ ሰው እንደ ተንቀሳቃሽ የሥነ ጥበብ ሥራ እንዲታይ አድርጎታል። በዚህ የተነሳ ከዓለም ዙሪያ የሚመጡ ፎቶግራፍ አንሺዎችና የስነዳ ፊልም ሰሪዎች በብዛት ይጎበኟቸዋል። ብዙዎቹ የአፍሪካ በጣም ውብ የአካል ስነ ጥበብ ካሮ ጎሳ ዘንድ እንደሚገኝ ይናገራሉ። ነገር ግን ካሮዎች ሕይወታቸው ቀላል አይደለም። የኦሞ ወንዝ የውሃ መጠን ሲቀየር እርሻው ይጎዳል። ድርቅ፣ የአየር ንብረት ለውጥና ዘመናዊ ለውጦች ባህላቸውን እየፈተኑት ነው። እንዲሁም ካሮ ጎሳ በከብቶች ላይ ትልቅ እሴትን ይሰጣል። ከብት ሀብትን፣ ክብርን እና ማህበራዊ ደረጃንም ያመለክታል። በብዙ ቤተሰቦች ውስጥ የከብት ብዛት የቤተሰቡን አቅም ያሳያል። በካሮ ጎሳ ውስጥ ልጆች ከትንሽ ዕድሜያቸው ጀምሮ የጎሳቸውን ባህል በተግባር ይማራሉ። ወንዶች ከብት መጠበቅ፣ አሳ ማጥመድ፣ አደንና እርሻ ይማራሉ። ሴቶች ደግሞ ምግብ ማዘጋጀት፣ ቤት መስራት፣ ልጆችን ማሳደግና ጌጣጌጥ ማዘጋጀት ይሳተፋሉ። የእነሱ ትምህርት በመጽሐፍ ሳይሆን በልምድ ነው የሚመጣው። አዛውንቶች ታሪካቸውን ይናገራሉ፣ ወጣቶችም በመመልከትና በመሞከር ይማራሉ። ይህ ዕውቀት ከትውልድ ወደ ትውልድ ይተላለፋል። በካሮ ጎሳ ውስጥ ጌጣጌጦች ውበት ብቻ አይደሉም። ከዛጎል፣ ከዘር፣ ከቆዳና ከብረት እና ከዶቃ የሚሰሩ ጌጦች የሰውየውን ዕድሜ፣ የትዳር ሁኔታ ወይም ማህበራዊ ደረጃን ሊያሳዩ ይችላሉ። አንዳንድ ሴቶች በአንገታቸው ላይ ብዙ ዶቃዎችን ይለብሳሉ። እነዚህ በቀለማቸውና በቅርጻቸው ውበት ብቻ ሳይሆን ባህላዊ ትርጉምንም ያሳያሉ። ሌላ የሚያስገርም ባህል ደግሞ የጠባሳ ስነ ጥበብ ነው። አንዳንድ ወንዶች በደረታቸው ወይም በክንዳቸው ላይ ትንሽ ቁስሎችን በመፍጠር ጠባሳ ያደርጋሉ። ይህ የውበት ምልክት ብቻ ሳይሆን የጽናትና የጀግንነት ምልክትም ነው። ከዚህ በተጨማሪ ካሮዎች በድምጽና በዳንስ የታወቁ ናቸው። በበዓላት ወቅት ወንዶችና ሴቶች በአንድነት ይዘፍናሉ፣ ይጨፍራሉ። ዘፈኖቻቸው የፍቅር፣ የጀግንነትና የእርሻ ወቅት ወይም የቤተሰብ ደስታን የሚገልጹ ሊሆኑ ይችላሉ። ከብቶች በሕይወታቸው ውስጥ ትልቅ ስፍራዎች አላቸው። ይህ የሚታየው በጋብቻ ስርዓታቸውም ነው። በብዙ ሁኔታዎች የሙሽራው ቤተሰብ ለሙሽሪቷ ቤተሰብ ከብቶችን ያቀርባል። ይህ እንደ ግዢ ሳይሆን ሁለቱ ቤተሰቦች የሚፈጥሩት ዝምድና የሚያከብር ባህላዊ ልማድ ነው። የካሮ ጎሳ ብቻውን የሚኖር ህዝብ አይደለም። በኦሞ ሸለቆ ውስጥ ከሐመር፣ ሙርሲ፣ ዳሰነችና ኒያንጋቶምና ሌሎች ጎሳዎችም ጋር ጎረቤት ናቸው። ለብዙ ዓመታት እርስ በራሳቸው ንግድ ሲያደርጉ ኖረዋል። ከብት፣ እህል፣ ማር፣ አሳና የእጅ ሥራ ውጤቶችን ይለዋወጣሉ። ነገር ግን ሕይወት ሁል ጊዜ ሰላማዊ አይደለም። አንዳንድ ጊዜ በተለይም ቀደም ባሉ ጊዜያት በድርቅ ወቅት ውሃና የግጦሽ መሬት ሲቀንስ በአካባቢው ያሉ ጎሳዎች መካከል ግጭቶች ሊፈጠሩ ይችላሉ። ዛሬ ግን በሽማግሌዎችና የአካባቢው ማህበረሰቦች ግጭቶችን ለመቀነስ ይሰራሉ።
ብዙ ሰዎች ካሮን ሲያስቡ የሚያስታውሱት የሰውነታቸው ስዕል ብቻ ነው። እውነቱ ግን ይህ የባህላቸው አንድ ክፍል ብቻ ነው። እነሱ ተፈጥሮን የሚያከብሩ፣ ቤተሰቦችን የሚያስቀድሙና የአዛውንቶችን ምክር በጣም የሚያከብሩ ሰዎች ናቸው። አስደናቂው ነገር የእነሱ የተፈጥሮ ዕውቀት ነው። ከተክሎች መድኃኒቶችን በመስራት የወንዝ ውሃ መቼ እንደሚጨምር ወይም እንደሚቀንስ፣ የዝናብ ወቅት መቼ እንደሚመጣ በብዙ ልማድ ያውቃሉ። ይህ ዕውቀት ለብዙ መቶ ዓመታት ከተፈጥሮ ጋር በመኖር የተገኘ ነው። የካሮ ቤቶችም በአካባቢያቸው ከሚገኙ እንጨቶች፣ ሳርና ጭቃ ይገነባሉ። እነዚህ ቤቶች በቀን ሙቀት ለመቀነስ እና በሌሊት ደግሞ ሙቀት ለማቆየት ይረዳሉ። ዛሬ ካሮ ጎሳን ለማየት ከዓለም ዙሪያ የሚመጡ ጎብኚዎች ቁጥር እየጨመረ ነው። ይህ ለካሮ ሕዝቦች እንደ ተጨማሪ የገቢ ምንጭ ሆኖላቸዋል። ነገር ግን ቱሪዝም ፈተናም አለው። ባህላቸው የቱሪስቶችን ፍላጎት ለማሟላት እንዳይቀር ብዙ ሰዎች ይጠነቀቃሉ። ስለዚህ የሚጎበኙትም ሰዎች የአካባቢውን ሕግና ባህልን ማክበር አስፈላጊ ነው። ሌላ አስገራሚ እውነታ ደግሞ የኦሞ ሸለቆ በዓለም ላይ በጣም አስፈላጊ ከሆኑ የአርኪኦሎጂ አካባቢዎች አንዱ መሆኑ ነው። በዚህ አካባቢ በጣም የቆዩ የሰው ቅሪተ አካል ተገኝተዋል። ይህም አካባቢውን በሰው ልጅ ታሪክ ውስጥ ትልቅ ቦታ እንዳለው እናያለን። ከካሮ ሕዝቦች የምንማረው ነገር ስልጣኔ ማለት ሁሉም ሰው አንድ አይነት ሕይወት መኖር አለበት ማለት እንዳልሆነ ነው። የካሮ ጎሳም ለብዙ ዘመናት ከተፈጥሮ ጋር ተስማምቶ በመኖር የራሳቸውን ልዩና ውብ ባህል ጠብቀው ቆይተዋል። ይህን ቪዲዮ እስከ መጨረሻው ከተመለከታችሁት ላይክ ማድረጉን እንዳትረሱ። እናም ስለ ካሮ ጎሳ ያሰባችሁትን ነገር አስተያየታችሁ በኮሜንት ንገሩኝ እና በቀጣዩ እስከምንገናኝ ክፉ አይንካችሁ፣ ይመቻችሁ።